እስኪ ላስታውሳችሁ ያንን ክፉ ቦታ ሰው ይማርበታል የቸገረው ለታ። ወንድሞቼ እንዶች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። ተከተሉኝ። የሆነ ቦታ ልውሰዳችሁ፣ ግን በሙሉ ልባችሁ ከሆነ ነው። ያኔ የመጀመሪያው የስልክ ጥሪ ቴሌግራም ቴክስት፣ ዋትስአፕ ቮይስ ወይም ቴክስት ታይላንድ ስራ አለ የሚል ተልኮልን አስታውሳችሁ? ማን ነበር የላከው? ወንድም፣ እህት፣ ጎረቤት፣ ጓደኛ፣ ዘመድ፣ ደላላ በምንም ይምጣ ስልካችሁ ላይ ደርሷል። ወጣም ወረደም በወቅቱ ልባችን ተደሰተ። ምክንያቱም በንጹህ ልቦናችን ሰርተን መለወጥ፣ ቤተሰብ ማገዝ፣ ቤት መስራት፣ መኪና መግዛት፣ ትልልቅ አላማ ወይም ህልም አለ። አማራም ከፋም እንደምንም ብለን ፈተናውን ተፈትነን ኢንተርቪው ተደርገን ታይፕ አድርገን ፈተናውን አለፍ ነው። ታሪኩንና መንገዱን አጠር አድርገውና ተሳካ አለፋችሁ ተብለን ተደሰትን። ትኬት ባጭሩ ጊዜ ውስጥ ብር ተበድረን ያለንን እቃ ሸጠን ብዙ ነገር አድርገን ጉዞ በትንሽ ቀናት ደረሰና ታይላንድ ደረስን። አቤት ሙቀት በእውነት! ከኤርፖርት ስወጣ እንደ ውሃ ወበቀን፣ ያስደነግጣል። መለስ አድርጋችሁና ካስታወሳችሁ ሰልፊ እየላክን ያለንበትን ለሰዎች ስንልክ ለካስ በራሳችን ላይ ባመጠምጠም ነበር። ነገር ግን አልገባንም። ሀያቴን አስታወሳችሁ እና አይልቤ ሞኙ ሰው አማኙ ትል ነበር። እናም የዋዎች ከማናቀው መኪና፣ ከማናቀው ሰው ሀገር፣ ከማንግባባው ሰው ጋር ሻንጣችንን በማስገባት የሙሉ ቀን ጉዞ አቤት ድካም! እሱን ተውት፣ ስለደረሰባችሁ ማለት ነው። አማራም ከፋም ጉዞ ተጠናቀቀ። ትንሽ ቀረኝ መሰል ስትሉ 2-3 መኪና ተቀያየረ። ነገሩ መልኩን እየቀየረ መጣ። ሌላ በቋንቋ ሳይሆን በምልክት ይግባባል እንደሚባለው በምልክት ሰውን ተከትለን ወደ እሳት ሰተት ብለን ገባል። ከዚያም በጫካ በመግባት ጉዞውን ተያያዝ ነው። ግራ ያጋባል፣ ያስደነግጣል። ሆነም ቀረም ከውሃው ተደረሰ። ያስፈራል። የልባችን ምት ከ72 ወደ 120 የደረሰ ይመስላል። እየጨነቀን መድረስ አይቀርም ተደረሰ። ኑሮ ሀ ብሎ ጀመረ ማለት ነው። የት ካላችሁ ያ የምናቀው ያ ምቹ ቦታ በቀን 8 ሰዓት ትሰራላችሁ። በወር 1000፣ 2000፣ 3000፣ 4000፣ 5000 ከዛም በላይ ዶላር ይከፈላችኋል ተብለን ከሄድንበት ቦታ አስታወሳችሁ? በጣም ይገርማል። ግድ ነው ማስታወስ። ከዚያም ወንድሞች እህቶች ምን እንደምንሰራ በግልጽ አወቅ ነው። ምን ይባላል? ሰዎች አጽናኑን፣ መከሩን፣ ምን ልቦናችንን ሸነገሩን። እኛም አማራጭ ስለሌለን ዝም አል። ጨንቆን እኮ ነው። አይ የጨነቀው እርጉዝ ያገባል፣ የወለደች ለት ገደል ይገባል አይደል ተረቱ። ከዚያም ገባ ገባ እያላችሁ ከቀኑ 10 ሰዓት ከ50 ወደሚሰጡን ተግባራት እየገባን 12 ሰዓት ከጧት መውጣት ተጀመረ። አቤት ጊዜ! የሌሊቱ ርዝማኔ፣ የሰው ጋጋታ። አልፎ አልፎ ሳስታውሰው አካባቢው በጭስ ይታፈንና ቤት የተቃጠለ ይመስለኝ ነበር። በጣም ነው የሚገርም። ለምን እንዲህ አልክ ካላችሁኝ እሳት ከኛ ሰፈር ምድጃ ላይ በመንደድ ምግብ ማብሰያ ሲያገለግል ከዚያ ደግሞ አፍ ያበስላል። በጣም ይገርማል እልና እንደ ተተኮሱበት ሚዳቋ የደም ቧንቧዬ እንደ ተቋረጠበት ሆና ድርቅ ብዬ እቆማለሁ። መለመድ አይቀርም ተለመደ። አንዳንዴ አስታውሳችሁ ያ ነገር በደንብ ሲገባ ኦቨርታይም የሚቀርና ከሌለ ደግሞ 18 ሰዓት ኮምፒውተር ላይ ተቀምጠን እያዛጋን ቢሆን እንጨርሰዋለን። ከዚያስ አላችሁ ግርፊያው፣ ስኳት፣ ቁራሪት ዝላይ፣ ሩጫ፣ ጃር መሸከም፣ ማሳጅ ቦርጅ ላይ መቆም፣ እረ ስንቱ ቪአይፒ ዋን ያለው ቪአይፒ 2 ያለው እየተባለ ሲፖስት የልባችን ምት ሲጨምር ሲቀንስ በጣም አስቸጋሪ። ይርሳኝ ረስቸው
አንድ ነገር ዘነጋው። ሐምሌ 19 በጎርፍ በደንብ አጥለቀለቀው። በጣም ደነገጥን። ከፎቅ ላይ በመውጣት እኛም እየተራብንም እንደምንም አለፍን። ድጋሜ በመስከረም በጎርፍ ተጠለቀለቀ። ለምደናል። ያኔ አማረም ከፋም እየተኖረ ነው። ከዚያም ነገሮች እየተባባሱ ሲመጡ እኛም ግራ ተጋብተን ባለንበት ደረጃ ከመካከላችን ሰዎችን በመምረጥ ሲያስወጡብን በእውነት ከሆነ ደንቅተናል። ለምን ካላችሁ መሸጥ የሚለው አእምሯችን ተቆጣጥሮታል። ነገር ግን ዜናው ጥሩ ነበር። ወደ ሀገራቸው የተወሰነ ጉዞ የት? ታይላንድ። ቸር ያሰማ አለች አያቴ። ምንም ቢሆን ጭንቀቱ ቀነሰ። ከመሸጥ ማለት ነው። መቼ ነው የምወጣው? የሁላችንም ጥያቄ ነበር፣ ግን አናውቀውም። አቤት ሳስታውሰው ከልብ ሲማከሩ ውሃ ሲሻገሩ ደስ ይላል። በልባችን ተማክረን አንድ ሆነን ሁሉንም ነገር ትተን ጎ ጎ ጎ ጎ ጎ ጎ ጎ የሚለው ትዝ አላችሁ? የምድሩ ቋቋታ በረዶ የጣለ ይመስል ነበር። ድምፁን አሁንም እሰማዋለሁ። ቀና ብዬ ሳይ ራሴን ያገኘሁት ከበሩ ጋር ነበር። ድር ሲያብር ማለት እንዲህ ነው። ወደ መኪና ስንወጣ አቤት ደስታ! በሳምንት ከቤታችን እንደምንገባ እርግጠኛ ነን። ግን ነገሩ እንዳሰብነው አልነበር። ለ2 ወር ያህል ዲክቤ ወታደር ካምፕ ሰው ያን ችግር በመቋቋም እየቀጠላል። የ28 ሀገራት ዜጋ ሲወጣ የቅድስት ሀገር ኢትዮጵያ ልጆች ወደ ኋላ ተንጠጥረው ቀሩ። የልብ ሰበራው ያኔ ነበር። ወንድሞች እህቶች፣ አንድ ውሳኔ፣ የማያዳግም ውሳኔ። ምንድነው? ሻንጣ ይዞ መውጣት። ሁሉም ሙሉ በሙሉ ባይስማማም ተወሰነ። 1 ሰዓት ተኩል ሻንጣ ይዞ ወደ ውጭ። ያሰብነው ተሳካ። ወጣን። አስታውሳችሁ? የጦር መሳሪያ እንዲህ ተደቅኖብን ያስገርማል። ግን አደረግነው። ወንድ ልጅ እንዲህ ነው። ወንድ ልጅ ተወልዶ ካልሆነ እንዳባቱ ቀሚስ አልበሳችሁ አውሉት ከቤቱ ይባል አይደል? ከቤት የቀረም አይጠፋም ስላልተመለከት ነው እንጂ። ከዛም ከ7 ቀናት በኋላ ወደ ሚያውዲ እንደምንሄድ ቃል ተገባ። ይሻል ሞኙ ልቤ በልቻለው ዘመዴ ሆኖ ነገሩ ተመልሰ ገባ። አመና የቀጠረውን ውሻ የቀበረውን አይረሳም። ቀኑም ደረሰ። 18 ቀን። አቤት ደስታ! እዩስ ደስ እንደሚል። ግን ረሳችሁት? ፉድ በጣም ይገርማል። እንዴት ይረሳል? አዴ ፉድ እስኪን መርቀው። አዴ ፉድ ሀብትህን ሰፋ እድሜህን ገፋ ያድርገው። ቅን ልቦናህን፣ መልካም ምግባርህን፣ ሰብአዊነት እሳቤህን ጨምሮ ይስጥህ። እናም ልመልሳችሁና ኑሮ ለ1 ወር አካባቢ ሚያውዲ ተጀመረ። አቤት ሙቀት! የቦታ ጥበት፣ የሽንት ቤት መሙላት፣ እንደኔ የተቸገረ ባንድ አፍለ ሁሉ። ደግሞ ይህንን አስታውሳችሁ ስልክ ቻርጅ ስናደርግ ወረፋው ወጣጣ ችግር በየሄድንበት ፉድ አለ እንዳትረሱት። ማታ ቡንካ ተጀመረ። የሚገርም ትውስታ። አቤት መተሳሰብ! ትንሳኤ! የሚገርም አብሮ መስራት፣ አብሮ መብላት። ብቻ ይሄንን ስታዩት ደስ ይላል። አማራም ከፋም ጊዜው እየሄደ የመሄጃ ጊዜያችን ደረሰ። የስም ዝርዝራችን ሲመጣ በቅደም ተከተል እየተከፋንም እየተደሰትንም አምላክ ያለው አልቀረምና ሁላችንም ቅድስት ሀገር ኢትዮጵያ አሁን ላይ ሆነን እንዲህ ነበር ብለን ማውራት ቻል። ክፉ አይንካችሁ እህቶች፣ ወንድሞች። ወንድማችሁ ነኝ። ቢቲሲ ቲዩብ ሰብስክራይብ አድርጉ።